ጌም ለምን ተሸነፍኩ ብሎ መሳሪያ ወጥቶ ብዙ ሰዎች ላይ ጥቃት ከፈተ። ይህን ያደረገው ልጅ ብራድ ይባላል። የሚኖረው ሜሪላንድ ውስጥ ነው። እድሜው 21 ነው። ትንሽም ችግር አለበት። ከማንም ጋር አይስማማም። ለብቻው ነው ብዙ ጊዜ የሚያሳልፈው። አንድ የሚያስደስተውና ደስ የሚለው ነገር ጌም መጫወት ነው። የሚጫወተውም ታዲያ የአሜሪካ ፉትቦል የሆነውን ረግቢ ነው፣ ወይም ደግሞ ማድን እየተባለ የሚጠራው። ትምህርት ቤትም ጸባዩ እንደዛው ነው። ለሱ ቆንጆ ነገር ብቻ ጌሙና ጌሙ ብቻ ነው። በዚህም ደግሞ በጣም ታዋቂና ዝነኛ መሆን ይፈልጋል በሚጫወተው ጌም ማለት ነው። እና ሲጫወት ለሰዓታቶች ነው። አንዳንዴ ሁሉ ይነጋል ቁጭ ብሎ የተጫወተ፣ አንዳንዴ ሁሉ መሄድ ካለበት ትምህርት ቤት ራሱ ይቀራል። ግን በዚህ በኩል የጌሙን ልምድ በደንብ እያሳደገው ነው እና ጎበዝ እየሆነ ነው። ጭራሽ ሁሉ ማድን የራሳቸው ኮምፒቲሽን የሚያዘጋጁበት ፕሮግራም አላቸው። እዛ ላይ ሁሉ ይታጫል ጎበዝ ከመሆኑ የተነሳ። እናም 2015 ላይ እንደ ፈረንጆች አቆጣጠር ይጠሩታል በአካል ለመጫወት። ታዲያም እዚህ ውድድር ላይ ብዙ ጎበዝ ሰዎች አሉ፣ ተዋወቃቸው። ከአንዳንዶቹ ጋር ግን ብዙም አልተግባባም። እስፔሻሊ ከዚህ ልጅ ጋር በጌም ስሙ ትሩቦይ የተባለ ነው የሚጠራው። ከብራድ ጋር በቃ በሲሪየስ ነው የተያዩት። እንዳየው ነበረ የጠላው ትሩቦይ የሚባለው ማለት ነው ብራድን። እንዲጠላው ደግሞ ምክንያት ያደረገው ጎበዝ ስለሆነ ምናምን አለ። በቃ አይቶት አልወደደውም። ይሄ ደስ አይልም ብሎ በሚል የጠላው። ብራድም ያው ምንም አላለም። ዋና የእሱ ዓላማ መወዳደር ነው። ሲወዳደሩ ይሸንፋል። በዚህ ልጅ ትሩቦይ በሚባለው። ግን ብራድ እዚህ ጋር አልደበረውም ነበር። ኖርማል ነው በቃ። ትሩቦይ ግን እንዲደብረው እሱን በተረብ መናገር ጀመረ። በሱም አላቆምም። ይሄ ፕሮግራም ካለቀ በኋላ ታክሲ ይጠራል። ታክሲ የተጠራው ለሁለቱም ነው፣ በአንድ ታክሲ እንዲሄዱ። ግን ትሩቦይ ይሄድና ታክሲ ውስጥ ከገባ በኋላ በሩን ይዘጋውና ብራድ ሳይገባ ታክሲውን ሂድ ብሎ እንዲሄድ ያደርጋል። ብራድ እስካሁን ያለውን ነገር ታግሶ ነበር። ይሄ ግን በጣም አበሳጭ። ምክንያቱም እንዲሳቅበት እንዲቀለድበት ሆን ብሎ ነው ክብሩ የሚነካ ነገር ያደረገው ትሩቦይ ማለት ነው። እናም ከዚህ ሰዓት ጀምሮ ትሩቦይ እንደ ጠላት ማየት ጀመረ። ጊዜያቶችም አለፉ። ከ2 ዓመት በኋላ ራሳቸውን አሻሽለው ምን ብለው ብራድም ጎበዝ ተጫዋች ሆኖ ድጋሚ ለመወዳደር ታጨ ማደል ላይ ማለት ነው። የሚኖረውም ሜሪላንድ ውስጥ ነው ብያቸዋለሁ። ይህ ፕሮግራም የተዘጋጀው ግን ባፍሎ ነው፣ ኒውዮርክ። እናም እዛ ከደረሰ በኋላ ከሌሎች ተወዳዳሪዎች ጋር መወዳደር ጀመረ። ያ የሚጠላው ትሩቦይ አብሮት አልነበረም የሚወዳደሩ። ለየብቻ የራሳቸው የሆነ ምድብ አላቸው። እዚህ ምድብ ውስጥ ትሩቦይ የለም እና ማንም ሳይረብሸው ብራድ እያሸነፈ ውጤት እያመጣ ሄደ። ጭራሽ ሁሉ ከምድብ ውስጥ አንደኛ ወጥቶ ጨረሰ። ግን ብዙ ሰዎች በአካባቢ ያሉ ሰዎች ይሄ ልጅ ጤነኛ አይደለም ብለው የሚያስቡት። ምክንያቱም በጨዋታው ሰዓት አይኑን ፍጥጥ አድርጎ ነው የሚጫወተው። ብሊንክ ወይም ደግሞ አይኑን እንደዚህ አያርገበግብም። እሱ ብቻ አይደለም ከሰዎች ጋር ብዙ አይግባባም። እንዳልኳችሁ ጌሙን ይጫወታል፣ ተነስቶ ይሄዳል። ጌሙን ሲጨርሱ ትጨባበጣላችሁ። ያው በቃ በፒስ ለመጨረስ ነገር እሱ አይጨብጣቸውም። በዛ ላይ እንቅስቃሴው በቃ ቀጥ ያለ ስለሆነ ይሄ ሮቦት ነው የሚሉት። በዚህ ሰዓት ብራድ ላይ ያላግጠዋል። እነሱ አይወዳቸውም። የሆነ ቀንም እበቀላቸዋል ብሎ ነው የሚያስበው። የሚሰማውም በቃ ብቻውን እንደሆነ ነው። ግን ዋና ዓላማው ምንድን ነው? ጌሙን ማሸነፍ ነው። ሰውም ደግሞ ያሸንፋል የሚል ነገር ብዙ አልጠበቀም። ማይገመትና ማይጠበቅ ሰው ነው ይህን ያሸንፋል ተብሎ እየሄደበት ያለው መንገድ ግን በጣም የሚገርም ነው። እናም መጨረሻ ላይ ሲደርስ ከዚህኛው ምድብ ከሌላኛው ምድብ መጨረሻ እንደሱ አንደኛ ከወጣው ጋር ጌም መጫወት ጀመሩ። ይሄ ጨዋታ ለ5 ሰዓት ነው ድፍን የተደረገው። እያረፉ ምን እያሉ ለትንሽ ደቂቃ ነው የሚያርፉት። በደንብ ከተቀጣቀጡ በኋላ በመጨረሻው ሰዓት እኩል ለኩል ከሄዱ በኋላ ብራድ ይሄንን ጌም ያሸንፋል። ሰው ሁሉ የጠበቀ የለም እዛ ውስጥ እሱ ያሸንፋል ብሎ ማንም ስላላሰበ ወደ አልተጨበጨበም። ለብቻው ነው የቆመው። የእሱ ደጋፊ የለም። ግን በጊዜው ሲሻለም ያለው ይሄ ትክክለኛ ፎቶ ነው የእሱ። ብዙ ብር ግን አይደለም ያሸነፈው፣ ወደ $3500 የሚሆን ያሸነፈው። ተጨማሪ ግን ሎስ አንጀለስ ውስጥ በነፃ እንዲዝናና ትኬት ሰጥቶታል ለአንዳንድ ቦታዎች። ለብራድ ግን ይሄ ትልቅ ነገር ስለነበረ በጣም ራሱን እንደሚችል ጎበዝ እንደሆነ ካወቀ በኋላ ሰዎችን ለማስተማር ሁሉ ያስባል። ይሄንን ጌም ምን አይነት ስትራቴጂ እንደተጠቀመ፣ እንዴት እንደሱ ጎበዝ መሆን እንዳለባቸው መጽሐፍ ጻፈ። እናም መግዛት የሚፈልግ ካለ ብሎ አስቀምጠው ይሄንን መጽሐፍ ኦንላይን ላይ። ትሩቦይ የእሱ ጠላት የነበረው ይህን መጽሐፍ ገዝቶ ለህዝቡ በነፃ ዌብሳይት ላይ ያስቀምጠው። ብራድ ይህን ነገር ሲያውቅ በጣም ተናደደ። ምክንያቱም በጣም የለፋበት በጣም ጊዜ የወሰደበት ነገር ነው ይህን መጽሐፍ ለመጻፍ። ለኖርማል ሰው ስታስቡት አይደለም ብራድ ችግር እንዳለበት ሰው፣ ለኖርማል ሰው ትሩቦይ የሰራው ነገር በጣም የሚያስጠላ ነገር ነው። ጊዜያቶችም አልፈው ከአመት በኋላም 2018 ላይ ትሩቦይ ረስቶት ብራድ ግን አረሰው። እያንዳንዱ ትሩቦይ ያደረጋትን ነገር ያስታውሳል። መጀመሪያ ታክሲ ሊገባ እንደዘጋበት፣ በሰዎች ፊት እንዳዋረደው፣ እንደቀለደበት፣ ጭራሽ መጽሐፉን እንዳከሰር ሁሉንም ነገር። እናም ደግሞ አዲስ የውድድር ፕሮግራም ተዘጋጅቶ ነበር። ማደን ጌሙ ኢቨንት ተዘጋጅቶ ነበር። እዛ ኢቨንት ላይ ደግሞ ትሩቦይ ይገኛል። ኦልሬዲ ብራድ እዛ ውስጥ እጩ ነው። እናም ወደዛ ግን በአሁኑ ከመሄዱ በፊት ሜሪላንድ ውስጥ ሄዶ መሳሪያ ይገዛል። ቀጥ ብሎም ኢቨንት ወደ ተዘጋጀበት ሄደ። ግን ወዲያው መሳሪያ ወጥቶ አልተኩስም። ወደ ስራው ነው የገባው። መጫወት ጀመረ። እያሸነፈ ነው። ከትንሽ ቆይቶች በኋላ ግን መሸነፍ ጀመረ። ዋና መሰረታዊ የሚባለውን ጨዋታ ሁሉ ተሸነፈ። ከምንም በላይ ደግሞ ያናደው
ተናደደው ማሸነፍ የሚችለው ጨዋታ ነው የተሸነፈው። ካለቀም በኋላ ተጫዋቹ ሊጨብጠው ሲል ብሎት ነው ሄደው። ለመረጋጋትም ወደ ሩሙ ሄደ። ግን እዛ ጭራሽ ባሰበት። በመናደዱ ብቻ አይደለም በነገራችን ላይ በቃ እዛ ጋር ያሉ ሰዎችም አስጠልተውታል። ሁሉ ነገር ደብሮታል። በነገታውም ታዲያ ሌላ ውድድር ነበረበት። ግን ያው ንዴቱ ስለነበረ ድጋሚ ይሸነፋል። በመሸነፉም ደግሞ ትሩቦይ ያላግጥበታል። ከሩቆ ነው። በአካባቢው ያሉ ሰዎችም አስተያየታቸው ምናቸው አስጠልቶታል። እናም ብድግ ብሎ የእጃችሁን ማግኘት አለባችሁ በሚል ተነስቶ ወደ መኪና ሄድና ከመኪናው ኋላ ኮፈን ውስጥ የገዛውን መሳሪያ ቦርሳ ውስጥ ከቶት ይዞት ይመለሳል። ማንም ደግሞ አልጠረጠረውም መሳሪያ ይኖረዋል ብሎ ቦርሳ ውስጥ። ቦታውም ደግሞ ለስክሪን ተብሎ ብዙም ብርሃን የለውም። ለመሳሪያውን ሲያወጣ ማንም አላየው ከቦርሳ ውስጥ። ቀጥታ ሄደው ደግሞ ትሩቦይ ነው የፈለገው። ሲያገኘውም ታዲያ ትሩቦይ እየተጫወተ ነበር። በጣም ምስጥ ብሎ ጌም ውስጥ ነበር። ብራድም ታዲያ ሽጉጡን አውጥቶ የሚገርማችሁ ነገር ሽጉጡ ሌዘር አለው። የቱ ጋር እንደሚመታ የሚያሳይ ሌዘር ሁሉ አድርጎበት ጭንቅላቱ ላይ ማንም አላየ ደቅኖበት። ሁሉም በቃ ትኩረቱ ጨዋታ ላይ ነው። እናም ድንገት ተኮሰ። እናም ትሩቦይ እዛው ሞተ። በዚህም ሰው ሁሉ በርግጎ መራራጥ ጀመረ። ብራድም ታዲያ ትሩቦ ላይ ተኩሶ ብቻ አላቁ ሲስቁበት የነበሩ ሲያላግጡበት የነበሩ እንዲሁም ሌሎችም ላይም አዙሮ ሽጉጡን መተኮስ ጀመረ። አንዱን መታ ወደቀ። አንዱንም እንደዛው እንደዚህ እያለ ወደ 12 ሰው ተኩሶ ጣለ። ከ12ቱ ደግሞ 2ቱ ሞቱ። በመጨረሻም ታዲያ ፖሊሶች ተጠርተው ቦታው ላይ ሳይደርሱ ብራድ ወደ ራሱ አዙሮ ራሱን ጸጥ አደረገ። አንዳንዴ ምንታርባቸው ምናላግጥባቸው ሰዎች ምን አይነት ፔን ውስጥ እንዳሉ ስለማናቅ እንዲህ ዝም ብሎ አንዳንድ አሉ ሰው ላይ አፋቸውን የሚከፍቱ ሰዎች ራሳቸውን እንደ ሜን ካራክተር አይተው የሚያላግጡ ሙድ የሚይዙ ሰዎች ላይ ግን ሙድ የምትይዙበት ሰው ወይም የምታላግጡበት ሰው ምን አይነት ነገር ውስጥ እንደሆነ በምን እንደምትቀልዱበት እወቁ። በጣም በህይወቴ ከምጠላቸው ሰዎች መሀል ሰውን ቡሊ የሚያደርግ ወይም ደግሞ ሰው ላይ ሙድ የሚይዝ ሰው በጣም የሚያስጠላኝ። እንደዚህ አይነት ሰዎች ትኩረት ፈላጊዎች ናቸው ብዬ ነው የማስበው። ሰው ላይ የሚያላግጡ፣ ሰው ላይ የሚያሾፍ አጭራሽማ አንዳንዱ ዝም ሲላቸው አያቆሙም። ያ ሰው ሳይሰማው ቀርቶ አይደለም ግን ክፍታፍነት ማንነቱ ስላልሆነ ነው። ግን ዝም ስትሏቸው የሚያዋርዷችሁ፣ ዝም ሲሏችሁ አፋቸው የሚከፍቱ ሰዎች የመጀመሪያው እርምጃችሁ መሆን ያለበት ምንድን ነው? ከእንደዚህ አይነት ሰዎች መራቅ። ሁሌም ራሳቸውን በሆነ ማህበረሰብ 5-6 ሆናሉ። እነሱ እናንተን ተርበው እናንተ ዝቅ አድርገው እነሱ የበላይ ሆኖ ነው መታየት የሚፈልጉ ትኩረት ፈላጊዎች ናቸው። ከእንደዚህ ትኩረት ፈላጊዎች ሰዎች ደግሞ ራሳቸውን አርቁ። በእነሱ ቀልድም የሚስቁ ሰዎች ለእናንተ ጤነኛ አስተሳሰብ የላቸው። በጣም ይሄ የጅሎች አለቃ መሆን ነው። ሰዎች ላይ ሙድ መያዝ፣ ሰዎች ማላገጥ። ሰዎች በምን አይነት ችግርና ህመም ውስጥ እያለፉ እንደሆነ ስለማታውቁ ሰዎች ላይ አፋቸውን አትክፈቱ። ሰዎች ላይ ለማላገጥ አትሞክሩ። እንደዚህ ሊያስገድላችሁ ሁሉ ይችላል ነገሮች ሲብሱ። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ክላስ ሰኔ 16 ይጀምራል ባልኩት መሰረት እስካሁን እየተመዘገባችሁ ያልተመዘገባችሁ ተመዝገቡ። በስልክ እየደወላችሁ ኦንላይንም በቅርብ መጀመሪያ አይቀርም። ሌሎች ሀገር ላላችሁ አዳማ ላላችሁ ግን እየደወላችሁ ተመዝገቡ። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ